ሙሽሪትና ሙሽራ ልባቸውን ዝቅ አድርገው ተረከዛቸው እስኪሰነጣጠቅ ድረስ እንዲየረገጡ የሚጨፍሩበት ሙዚቃ ግጥሙን ተመልከቱልኝ። በዚህ ዓለም ውስጥ ሌላ ሴት እፈልጋለሁ ይላል ሙዚቀኛው። ደስ አይልም? እሸቱ መለሰ አታስብ ሲኦል ላንተ ሁሌም በሮቿ ክፍት ናቸው። ያዝለት እሸቱ መለሰ ስንካሬ ቢነግረን በዚህ ሴትዮ ከወገቧ በላይ ብቻ 14 ፋብሪካ ያስፈልጋል እሷን ለማስዋብ። ምን ደሞ ዝማሬ ምናምን የሚለው ሰውዬ እኮ ነው ህዝብ ሰብስቦ የገና ቀን የሚያዘምርብን የለም ላያችን ላይ ድረድቅ ትዝብታችሁን ናታዘብ አንተም ብላችሁ ጽፋችሁኛል። እውነት ይሄንን አድርገኳል ሰይጣን አረ ካንተ ባሰም ተገኝቷል ና ተመልከት ብላችሁ ሜንሽን ያደረጋችሁኛላችሁ። እኔ መጣው ብዬ ተመልክቻለሁ። ከናንተ የሚጠበቅ አንድ ነገር አለ። እሱም ደግሞ ሰብስክራይብ እና ላይክ ብታደርጉ አዳጊ ቻናል ስለሆነ ብታሳድጉት ለናንተ ይጠቅማችኋል። ለኔ እንኳን ብዙም ጥቅም የለውም። ሙሽራና ሙሽሪት ይታዩኛል። ሰርግ ቤት ልንገባ ነው። ጭፍሩ እንግዲህ የመጀመሪያ ቪዲዮአችን በሰርግ ቤት ነው የሚጀምረው። ምንድነው እንየው። በጣም ወደው ሙዚቃ ነው ባይዘው። በጣም ለምን እንደምወደው ግን ታውቃለህ? ጭፍሩ ጥሬውላ ነበር ትዝ የሚል ከሆነ እዛ ታች እንደው የተወሰኑ ነፍሳትን እያቃጠልን ሲደብረኝ ሳርፍ የምሰማው እሱ እኮ ሙዚቃ አስታወስከው? ለምን እንደምወደው ግን ተመልካቾችን በኋላ ላይ ታያላችሁ። ለምን እንደወደድኩት ታያላችሁ። እንቀጥል። አሁን ለምን እንደወደድኩት በደንብ እዩ። ሙሽሪትና ሙሽራ ልባቸውን ዝቅ አድርገው ተረከዛቸው እስኪሰነጣጠቅ ድረስ እንዲየረገጡ የሚጨፍሩበት ሙዚቃ ላይሪክሱን ግጥሙን ተመልከቱልኝ። በዚህ ዓለም ውስጥ ሌላ ሴት እፈልጋለሁ ይላል ሙዚቀኛው። ደስ አይልም? ለምን ጥሪ እንዳረኩት ገባ? ደስ አይልም እንዴ? እሺ እንቀጥል። በዚህ ዓለም ውስጥ ሌላ ሴት እፈልጋለሁ አለ። እሺ ሚወንተው እንግሊዘኛው የማደርገው ስህተት መሆኑንም አውቃለሁ ይላል። ስህተት መሆኑንም አውቃለሁ ግን ምን አረጋለሁ? ፈጥማለሁ ነው የሚለው። ስለዚህ ደስ ይላል። አሁንም ግን ሙሽሪትና ሙሽራ በዚህ ዘፈን ምን እያረጉ ነው? እየረገጡልህ ነው። ዝም ብለው ያለ ምን አለልህ? አሮዶ አላመልስልኝ። አረ ዋናው ግጥም አመለጠኝ። ማንም ወንድ በአንድ መጽናት እስካልቻለ በፍጹም ግድ አይሰጠንም አይጨንቀንም። ደስ አይልም እንዴ? ስማ መልእክት ለሁሉም ጭፍሮችን ነገር ይሄ ሙዚቃ ጥሪ ይሁን በቃ። ከዛ ደግሞ በዚህም አለ ደግሞ በዚሁ ሀገር ውስጥም ደግሞ አንድ ሙዚቃ አለ። ይሄ ባንዘልቅ እንኳን አብረን እንደር ምናምን ብሎ ዝሙትና ሎንግን የሚያበረታታ ሾርት ላለ ማለት ብዬ ሞከርኩኝ ነው። እሱን ባንዘልቅ እንኳን አብረን እንደር የሚል አንድ ቆንጆ ሙዚቃ አለ። ከሱ በመቀጠል ይሄን ሙዚቃ በእውነት ሁሉም ጭፍሮች ጥሪ እንዲያደርጉ ሜሴጅ ሲገባ የሚሆነውን ድምጽ የኢትዮጵያውን ያድርጉ። ለጥሪው ግን ይሄ እንዲሆን እንዴ ደስ አይልም እንዴ? ስማ አረ ቀጥላል። ሌላ ፍቅረኛ እንዳለኝ ማወቋን ነገረችኝ። እቺ እና ምን ይጠበስ ከት ማይ ማውስ ፎር ዩ አፌ ቁርጥ ይበልል። አረ ክትክት ይበልል እንደ ሸንኮራል። አንተ ሰው እንደዚህ ግጥም ይጽፋል? ሰው እንዲህ አይነት ሙዚቃ ይጽፋል? ያለ ማን ጅራም ይባል ስሜነሽ ምናምን ያለ ሚስቱ የሚያቆልጳጵስ ምን እንደው ስለ ትዳር የተዘፈኑ ሙዚቃዎች ሁሉ ቋቅ ነው የሚሉት። አይነፋም። ካፕል ሆነ ግን በጊዜው ፈታ ወይ ነይ ማታ ሙዴ ነው። ደስ አይልም ግን ይኸውልህ። እና ምን ይጠበስ ምን እንደሚጠበስ እንዴ ቢኖረኝስ ነው ዋሪፋይ ምን አባሽ ባደርገውስ ብፈጥምስ እኮ ነው መቼ። እንግዲህ ይሄ ሙዚቃ ላይሪክሱ እየሄደ ሙሽሪትና ሙሽራ ምን እያደረጉ ነው? ተረጋጋቸው እስኪሰነጠቅ ድረስ እየረገጡልህ ነው። ሙሽራው እኮ እየነገራት እኮ ነው እፈጥማለሁ ላይሽ ላይ ያላት ነው። ይሁን ተመልሰው መጡ ይረግጡላል። አቤት ደግሞ ያጃቢውስ ብዛት አይመረምር አይጠይቅ ማውና ፒፕል ላይ እኮ ነው የደረስነው። ቀደምት አንሲስተር አባቶቻችን የሆኑ አጋንንቶች ግን ተሰቃይቷል። ለምሳሌ የድሮ ኢትዮጵያ ውስጥ ያሉ ህዝቦች ይበጠብጡ ነበር።
ይገግማሉ እንጸልያለን ማለት ያሁኑ እኮ ምንጩ ነው እንዴ ሌላ ጫውታለሁ ላይሽ ላይ ያለ አብራው እንዲቅንቅን ምትል ተባረኪ አሜን ትዳርሽ ብሩክ ይሁን አሜን እሱ እንደተመኘው ይሁንለት አሜን ይሁንለት አሜን ይደርብ ይደራርብ እስኪ አልቦ ድረስ ይደራርብ የታባቱ እዚህ ቪዲዮ ላይ ሜንሽን ያደረገኝ ማን ነው ደሞ ዝማሬ ምናምን የሚለው ሰውዬ እኮ ነው ህዝብ ሰብስቦ የገና ቀን የሚያዘምርብን የለም ላያችን ላይ ጭፍሮ እሱ ሰውዬ ነው የሰይጣን ፈተና ብሎ መጣብኝ ደሞ እዚህ ፊቴ ገና የሆነ ሲመጣው ለጨንቆኛል ታውቃለህ ፈላይ መስላል ግን ያልተመቸኝም በቃ አስጨንቀኛል ይኸው ለሰይጣን ፈተና ብሎ ብቻ ምን እንደሚያወራ ስማ ሚስጥራችንን ነው ሰይጣን የሚገርምሽ አውቆ ለምሳሌ በጨረቃ የሚጥላቸው ሰዎች ነበሩ ጨረቃ ስትወጣ ይጥላል አላማው ምንድነው ልክ ጨረቃ ብቅ ስትል ይጥላቸዋል እሰይ ፍግም ማረኩ አሁን እሱ ምን ቤት ነው ይሄ ቆረቆረው በጨረቃ ነው ፈልገው ወጣ አይደለም እንደ ጅም የሚሆኑልኝ እና እንደ ጭራ ከናንተ ብላቸውላኮ ተክለው የሚወጣሉ ጅብ አረጋቸዋለሁ ግን ጭራ ከናንተ ብል ተስማምተው ቤታቸው ጨርሰው ጭራ ቀጥለው የሚወጡልኝ አሉ እኔ ጥቂቱን ነው መተባበራቸው በጨረቃ የሚጥላቸው ምን ለጣላ ደሚያናደኝ ቆይ ስሙት ከጣልኩ በኋላ ያሰብኳትን እንዴት አድርጎ እንደባነነብኝ አላቀ ከዛ ለሆነ ያህል አመታት ይገርምሻል በጣም ብዙ ጨረቃን አምላክ ነች ብሎ ማምለክ ጀምረው አያችሁ ልጅ ነው ቀደምት አባት አጋንንቶች ለፍተው ያስቀምጡልን ዶግማ መዳረገው ድሮ ጨረቃ ፍግም እናረግና ጨረቃ ፊት ጨረቃ ጣለችን ብለው ያመልኩ ነበር ከረፋፍ ህዝብ ነበር እኮ ድሮ አሁን ብቻ መስሏችሁ ነው እንደ ከረፋፍ ሞላ ድሮም እኮ ነበሩ መንከርፈፍ እኮ ይተላለፋል አንዳንዴ እና የተላለፈበት አለ ይሄ ሰው ግን ስሙት እንዴት ጎልጉሎ እንደሚያወጣ ማለት ታይሚንጉን ተከትሎ ጨረቃ ተከትሎ ነው የሚጥላቸው ስለዚህ ፓወር ቢኖራቸው ነው ብዙዎቹ ቸርች ፋዘርስ ስለዚህ ጉዳይ ሲያብራሩ ሰይጣን ሆን ብሎ ያንን ሰዓት ጠብቆ ይጥላቸው ነው አወጥላለሁ ምን ይሁን ስለዚህ የሆነ ዲቫይን ፓወርማ ቢኖራት ብሎ ማለት ነው ከዚህ በላይ ፓተርን ማንበብ አለ አዮ ደሞ ያደንቀኛል እኮ ማለት ደሞ ፓተርን አጥምቶ ምናምን ብሎ ያደንቀኛል ግን አውቆ ነው እየገለጠብኝ እና እመጣበታለሁ ይሄ ዛ በተለይ ገና ላይ ስንት ነፍሳትን ያተረፍኩበት ስንት ነፍሳት በመዳፌ ማንጠባጠቡበት ልዩ ፕሮግራሜን ንጥቅ አደረገ እኔ ቆይ ተው እግር በእግር ተከትዬ እንዳይከበር ካላረኩ እሱ ነገር ሞቻታለሁ እንቀጥል በእናትህ አተዛ ስንቱን አትነካካ በቃ እንቀጥላ እንደ አይነት ቪዲዮ ሜንሽን የምታረጉኝ ሰዎች እረፉ አይመቸኝም ለምንድን ነው ሪአክት የምናደርገው በቃ ከዚህ በኋላ እናረግበትም እንደ አይነት ቪዲዮ ሜንሽን እንዳታረጉም በቃ እዚህ ዳቁ ተገላልጠው የሚጨፉ ስንት ባለጌ ሞላበት ሀገር ላይ የኖራችሁ አታችሁ እኮ ነው የሚመስለው የተረገመ ቪዲዮ እንዲጫዋጫዋ ላይ ሜንሽን የምታረጉት በቃ አትበሳጭ ቦስ በቃ አልፈዋለሁ ሌትስ ጎ ኑሮ መሮክ ጨርቅን ጥለክ ለማበድ አስበክ ትንሽ እንደሆነ ትዝ ሲልካ እንዴ ነው የምትሉ ስትሰካከሱ እንዴ ድረድቅ ረላሽ አረበስማ አስቧል ወደ ተንኮሉ ሰው እንዴ አታ ማመድ ራሱ ስለት የሚገባበት ጉዳይ ለልኮ ነው እዚህ ሀገር ለማመድ ቀድሜ ሄደ መሳል አለብህ የዛሬ አመት ካሳበርከኝ ያንጥለኝ አስቧል ኑሮ መረሃን ማለት ነው አስበው ከዛ ጨርቄን ላጥላጥ አርገምና ለማበር ስትል እንዴ ትንሽ ነው እንዴ ወለ ስትቀር ከማበር ስትቀር እቺም ጅላስ ኮንፈርታችን አይደለችም እሸቱ ምናምን የምትባለዋ ማለት ነው እንቀጥል ለማንኛውም ምን እንደምትለን እንስማ እኔ ሲሆን ነው የሚያስፈራኝ ስራዬን ያው ስለማውቀው አሁን አንዳንዴ መሀል ላይ ቦታ ይኖር ይሆን እላለሁ ገነት ምናምን አይታሰብም ደስ የሚል ንግግር ነው ሲኦል ነው የኔ ቦታ ያያለ ያመነልን ነው ያዝለት አንተ ያዝለት እሸቱ መለሰ ስንካሬ ቢነግረን ካሪውን ቢነግረን በርግጥ እንደ ስራው እንይዝለታለን ግን አታስብ እሸቱ መለሰ አታስብ ሲኦል ላንተ ሁሌም በሮቿ ክፍት ናቸው በእውነት ክፍት ናቸው ላንተ ይቅርታ በእውነት አልኩኝ በውሸት በራችን ክፍት ነው ላንተ ሁሌ አንተ ኃጢአትን ስራ እንጂ ለመጥበስ 24 ሰዓት ዝግጁ የሆኑ ጠባሾች አሉን ሲኦል ነው የሚያስፈራኝ ምን ያስፈራል እኔ እኮ ሰው እኮ እንደ ተው ግን ሲኦልን ደግሞ በጣም ነው የምፈራው መሀል ደስ ይላል አሁን የንግግር ሲኦል የሚያስፈራ ቦታ ነው
እንዴ አሳድገሽኛል ኢትዮጵያ በማር በወተት የሚባለውን እኮ ሲኦል 3 ዓመት የኖረ ሰው እኮ ይዘፍኗል። አሳድገሽኛል ሲኦል በማር በወተት አጋንንቴ እንድኮ የሚባልበት ቦታ ሲኦል የሚያስፈራ ቦታ ቢሆን እንደዚህ የምትሰሩት እናንተ። እስቲ ግፍና ኃጢአት ያልሰለቻችሁ ሰዎች ምከሩልን ለዚህ ለእሸቱ መለሰ። እውነት ሲኦል ቢያስፈራችሁ እንደው እነዛን የመሳሰሉ ተንኮልና ግፎች መተራረድና መገድ ታረጉ ነበረ። ስለዚህ እናት እንደሆነች የሲኦልን ባህሪ ባካችሁን አስረዱልን። እንዴ ምንድነው የሚለን? አለ ቦታ ይኖር ይሆን የሆነ በሩ ተዘግቶ ራሱ ገነት ከውጪ መቆሚያ ካለላል። አሁን ይሄት አንስቶ የት ጋር እንዳስቀመጠኝ እንዴት ባንተ ልብ ውስጥ ሞገስ እንደሰጠኝ እንዴት አድርጎ ከፍ እንዳደረገኝ ሰው ያውቃል እንኳን እኔ ግን እሱ እንዴት እንደበደልኩት ማንም አያውቅም። እኔ አውቃለሁ። ሙት እንዴት እንደ እኔ እኮ ሁሉም የበደለን ሰው በሙሉ እንዴት እኔ እኮ ድሉም ባገኝ አቃጥራለሁ። ሙት እኔ እኮ አላቀርብም ብሎኝ እኮ ነው እንጂ እኮ አቃጥራለሁ። አሁን እሱ የሰራውን ኃጢአት አላውቅም። እኔ ድብና አድርጌ ማን አሰራና ነው ማላውቀው? አነፍንፌ ነው ያገኘውክ። ግን ይሄ ገነት ሞልቶ በር ላይ ብርድ ቢመታስ ገነት በር ላይ ምን አስቆመኛ ጌታ? የኔ ጽዱ ነፍስ ሲኦል እያለ የሞቀ ነገር እያለ ገነት ቢሞላ እንኳን በሩ ላይ ልቁም ይባላል? እሺ አይባልም። የምትሰራው ስራ በራሱ አንተ ገነት በር ላይ ቦታ ያሳጣህም ታጣለህ እያልኩኝ እኮ አይደለም። ግን እና ሲኦል ምን አርጋ? ስለዚህ አትፍራ፣ ቅረበን፣ እንቀራረብ። ሰውን በሩቅ አይተው አይፍረዱ ምናምን ይላል ሙዚቀኛው። አትፍረድ፣ እኛም በሩቅ አይተህ አትጥላን፣ አትፍረድ እንጂ ናልን ነው የምንለው። አናዘር የማይደላኝ የማይመቸኝ የሚደብረኝ ሰው መጣ ማለት ነው። ይሄ ማን ነው? ፋንታውን ዋቄ ነው ምናምን ባሉ ሰው እሪሪ ያበጥረናል። ጭፍሮ ደርሶ ብሻ ያቀም ማለት ያበጥረናል ነው የምልህ። ቦስ ግን የሚያበሳጭ ከሆነ እንለፍ። ለምን አባቱ ለምን ፈርተን አንፈራም? ሜንሽን ያደረጉንን ቢያንስ እነሱን አክብረን እንገባለን። ይሄ ሰውዬ ግን ያስጨንቀኛል። ዝም ብዬ ሸረፍ አድርጌ ነው የሚገርም ስለሚጨንቀኛል። በቃ እስቲ በዚህ ሴትዮ ከወገቧ በላይ ብቻ 14 ፋብሪካ ያስፈልጋል እሷን ለማስዋብ። ምን እቺ ቬሮኒካ የምትባለው አይደለች እንዴ? እቺ ሙዚቀኛዋ ወዳጃችን እንዴት እንደምወዳት እሷ ደግሞ ወይ እንዴት እንደምወዳት በተለይ ክለብ ውስጥ የምታረገው ነገር ጋይስ በሷ የተነሳ ስንት ነፍሳትን በአንድ ምሽት እንደማጠምድ ደስ ሲለኝ ትወርደዋለች እኮ ያላችሁ። እሷ ስትወርድ አብሮ የሚወርድ ነፍስ ከታች ቁጭ ብቻ መልቀም ነው። ከወንዱ እግር ስር ቁጭ ብቻ መልቀም ነው እንዴ። እሷን ባይናገር የሰው ይጥሩ ነው። አይመቸኝም አላልኩም። ይኸውልህ አሁን አለን ምንኮራባትን ዋሊያችንን እየነካብን ነው። በቬሮኒካ መጣብን። ፋንታው ነው ቀጣው ታው ብዙ ይችላል። ታው ምንድነው የሚለን እንዴ? ደሞ እኮ ቆያራው ዳራ ስሙት ኮስሞቲክሱን እየተቸብ ነው ጭራሽ ማለት ነው። በዚህ ሴትዮ ከወገቧ በላይ ብቻ 14 ፋብሪካ ያስፈልጋል እሷን ለማስዋብ። ግን አንተ ያስደነግጣል የምር። ከዚህ በላይ ብቻ 14 ፋብሪካ ማለት ነው ቬሮኒካ አዳነን ለማስዋብ። ከዚህ በላይ ብቻ ወደ 8 ያስፈልጋል። ማቅለሙ፣ ማለስለሱ፣ እንደገና ቆዳ ሲደርቅ ምንድነው ዳንድሩፍ ማስወገዱ፣ ይሄን መንጨቱ፣ ይሄን ማስተካከሉ፣ ይሄን መገተሩ እያልን ቆጥረን ፋብሪካዎቹ 14 ናቸው። ስቴንለስ ስቲል ሲሰራ ማለት ነው። እና ሰው ልክ ክርስቲያን ሲሆን እነዚህ ፋብሪካዎች ሁሉ ይዘጋሉ። ምን አመጣው? መጨረሻው እኮ መጀመሪያም አላማረኝም። ከዚህ በላይ እንዲ ኮስሞቲክስ በስቶ ምናምን ሲል አላማረኝም። ከዛ ምን አለ? ክርስቲያን ሲሆን እኚህ ሁሉ ነገሮች ይፈርሳሉ። ይሄን እኛ እናቀም እንዴ? እኛ እናቀለም። እናቀው ለሜንሽን አታርጉን። ይሄን እናቃለን እኛ። ጥረታችን ታዲያ ክርስቲያን እንዳይሆን አይደል እንዴ? ክርስቲያን የሆነ ቀንማ እነዚህን ሁሉ ይነድብናል እኮ ነው የምላችሁ። ደግነቱ እሷም ግሸን ሲደርስ ነው ክርስቲያን የምትሆነው ይላሉ። ስለዚህ በተቻለ መጠን ኦርቶዶክስን ማጥፋትም ለንግድ ጥሩ ሳይሆን አይቀርም። ኦርቶዶክሳውያንም ከዚህ ስላላመለጡ እህቶቻችን እንደሚያዩት ሰውነታቸው ለገበያ ቀርቧል። አላልኩም? አሁን አታች የተደረገው ቪዲዮ እንኳን እነ ቬሮኒካ ኩራቶቻችን፣ እነ ሜላት ቀለመወርቅ የመውረድ ንግስቷ እነዚህ የወርዱበትን ቪዲዮ አታች አድርጎ ያዕቆብ ምን ይብሉ ሰርቶ ያሉ ነው የሚለው። ስለዚህ እናንተ ወዳጅ እህቶቻችን ቀጥሉበት፣ ውረዱ፣ ነፍሳትንም አውርዱልን። ደግሞ እያወረዳችሁ ነው። የሴቶቹ ነው ትንሽ ያጣ ነው በእናንተ በኩል እንጂ የሴቶቹን በቅናት እየወረደ ነው እንዴ። እናንተ ላይ ቀንቶ በሚናገሩት ነገር ይዘን እንወርዳለን። ስለዚህ ወንዶች ላይ በርቱልን። ሜላት ቀለሞ መመሰሉንም እንግዲህ ቪዲዮአቸው ላይ አታች አድርገዋል። ፋንታውን ዋቄ ለምን እንዲህ እንደጠመዱብን አናቅም። አለችን ብለን የምንኮራባት
አርቲስታችን ናት መሴ። ስለዚህ ፋንታውን ዋቄ በዚህ አጋጣሚ ይፋቱን፣ እንዲህ አይነት ቪዲዮ ሜንሽን አታድርጉ ነው ብያለሁ። አሁንም ይፋቱን እንደዚህ አይነት ሰዎች በቃ ጭፍሮ ይፋቱን። ዝም ብሎ ሰውን የሚጠላ ሰው ሰይጣን ለመሆን የጎደለው ነገር የለም። በቃ ሰውን የሚጠላ ሰይጣን ነው። በቃ ሰይጣን ጥንቱን ጠላታችን ስለሆነ እሱ ቢጠላን ጥሩ ነው። እኔማ ለምን ጠላችኋለሁ? ወዳጆቼ፣ የሥራ ምንጮቼ ምን አባቴ ልበላ? እናንተ ጠልታችሁኝ። ተዋደን እንዝለቅ፣ የኔታ ተዋደን እንዝለቅ፣ ህዝቡን ይተውልኝ፣ ተዋደን እንዝለቅ። አሁንም እንደተዋደድን እየሄድን ነው። መሀል ላይ እናንተ እየገባችሁ እየረበሻችሁ ነው። እንዋደድ ከህዝቡ ጋር ይተውን። ግን እቺ ሰይጣን ለመሆን ምንም አልቀረንም። ይሄ የምንስማማበት ነው። እንደውም ስራዎቻችንን ሁላ እንዳናጣ አንዳንድ ጭፍሮች ስጋት ውስጥ ገብተናል። አንዳንድ ጥሰውን የሚሄዱ አካላት ተገኝተዋል። ጥሰውን እና አረ ጠብቁን በለጣችሁን እያለም እናስቆማቸው አሉ። መጠላላት ምናምን ላይ የበለጡ ሰዎች አሉ። ለምሳሌ እኔ ሰውን በመጠላበት ልክ ሌሎች ጭፍሮች ምናምን ይጠላሉ። ችግር የለውም፣ አንድ አካል ነን። ሰው ሆኖ ግን ሰውን እንደዚህ አንገሽ ግፎት ምናምን ሲጠላ ስናይ እኛ ራሱ እንፈራለን። እኛ ራሱ እኮ እንዲያልጠላ ነው ይሄን ሰውዬ። ለምንድነው አቶ ከበደ ይሄን ሰውዬ እንደዚህ የጠላው ብለን እኮ ደግሞ ከበደን ጥመዱታል አይደለም። ለምሳሌ ነው ከበደን እንጂ አየለም ከበደም ቶማ ያው ናችሁ። ስለዚህ ለምንድነው እርስ በርስ እንዲህ የተጠላሉት? በዚሁ ከቀጠሉማ የኛን ስራ ሊነጥቁ ነው ብለን እንሰጋለን። አንዳንድ እንደዚህ ያለ ሰዎች እንዳላችሁ ትክክል ነው የተናገሩት። ወይም ሰይጣን ሰፍሮብናል ወይም ራሳችን ሰይጣን ሆነናል። ለየነገር የለም። ወይ ሰይጣን ሰፍሮባቸዋል ወይ ራሳቸው ሰይጣን ሆነዋል ነው። ግን አሁን አብዛኞቹ ራሳቸው ሰይጣን ሆነዋል ነው እና ልንሰፍርባቸው ስንመጣ ቦታ እንመለሳለን። ወይ ተይዛል ማን ያዘ ብለውላ ስንፈልግ ያዛቸው የለም፣ ራሳቸው ሰይጣን ሆነዋል እና ምን ሰፍርበትን ቦታ ያጣን ነው። የኛንም ብሶት ነው የጮሁልን። ጨረስን እንግዲህ ሜንሽን የተደረግነው እነዚህ ቪዲዮዎች ላይ ነው። እሱ ኤል ግን ይቀጥላል። ለራሳችሁ ጥቅም ስትሉ ሰብስክራይብ እና ላይክ ሼር ማድረግ እንዳትረሱ። በቲክቶክም ተገልጠናል። በእናንተ ገለጻ በመንፈስ ተገልጠናል። እናንተ በስጋ ተገልጠናል ብላችሁ ተሰካከሳላችሁ፣ እኛ በመንፈስ ተገልጠናል። ቲክቶክ ላይ እንግዲህ ምንመጣባችሁ ቻናሎች አላችሁ። ዝም ብላችሁ እየጣዳችሁን በእኛ ዶላር የምትሰሩ እረፉ ወይ አካፍሉን ለማለት ያለው እሱ ኤል እንግዲህ እስካሁን ቆይታ አደረገ። ሌላ ቪዲዮ ይዘን ደግሞ ሰብሰብ አድርገን ኢነርጂያችንን ቆጥበን እንመጣለን። እናንተ ግን እስከዛው ድረስ ኃጢአት መስራት ላይ እንዳትዘናጉ። አቦ አይመቻችሁ።